እና እንዴት ሆነልሽ? ምንም ለውጥ የለም። እኔ ከዚህ በላይ ከሱ ጋር መኖር አልችልም። አመለ ተረጋጊ። ያንቺ መጽናት እሱን ካለበት ክፉ አሰራር ይመልሰዋል። በዛ ላይ አክራሪ ሃይማኖተኛ እንዳልሆነና ጾማቸውንም እንደማይጾም ነግረሽኛል። ስለዚህ ጌታ እንዲረዳሽ እኔ ጸልይልሻለሁ። አንቺም ግን ከስር እየተከታተልሽ እየሄደበት ያለው ዓላማ ትክክል እንዳልሆነ ልታስረጁ ይገባል። እሱ እንኳን ቢያቀተሽ አእምሮ ላይ ጥያቄ ሊፈጥርበት የሚችል ነገር ጣል አድርጊበት። ምንም ነገር በወሬ ያጣምምብኛል። አመለ ተረጋጊ። አንድ የገባሽበት ህይወት ነው። በዛ ላይ እርግዝና አለ። እንደ ድሮስ ብቻሽን ብትሆኚ አንድ ቦታ ቆይተሽ ወስኖ እንዲመጣ ማድረግ ትችይ ነበር። አሁን ግን ማርገዝሽ በራሱ ነገሩን ውስብስብ ያደርጋል። መላላጣ ምዕራፍ ጋር ደውዬ ትንሽ ጊዜ እንድታስጠጋኝ እጠይቃታለሁ። ካልሆነ ደግሞ ጽንሱ ማስወገድ ነው። ምዕራፍ ደግሞ ከባለቤትሽ የባሰች አክራሪ አይደለች ነች። ባሏ ግን ስስ ነገር ነው። ምናልባት በባሏ በኩል እሷ መመለስ እንችል ይሆናል። እባክሽ ባሏንም ቢሆን ጠፍንገ ይዘዋለች። ሶሲ ወደ ጌታ ለማምጣት ብዙ ሞክራለች። ምናልባት ዛሬ ግን የሚሳካላት ይመስለኛል። ማለትማ ዛሬ ወደ ቸርች ለመሄድ ተቀጣጥሯል። ያው ምዕራፍ ካላስቆመቻቸው ማለት ነው። ወይኔ ሶሲ ብርታቷ እኮ በጌታ እንዴት ደስ እንደሚል። ይሄ ጥሩ አጋጣሚ ነው። ምዕራፍ እንኳን ብትከለክለው ያሰበውን ከማድረግ ወደኋላ እንደማይል ብሩክን አውቀዋለሁ። ይቅርታ አድርጊልኝና አመለ፣ እኔ ግን ጓደኛሽ ምንም አትመቸኝም። አውቃ ጥምም ስትል እንጂ እኮ አንብባ ተገልጦላታል። የጌታ መሆን ግን መሸነፍ መስሎ ነው የታያት። ግድ የለም ብሩክ ብቻ መስመር ያዝልኝ። እኔም ልሂድና ከኃይሉ ጋር ያለውን ነገር ልጨራርስ። ሰላም ከወረድና ወደ ጌታ ከመጣ መጣ፣ ካልሆነ ግን ምዕራፍ ጋር ደውዬ ትንሽ ጊዜ እንድታስጠጋኝ እጠይቃታለሁ። ምናልባት በብሩክ ምክንያት እሷም ተመልሳ ቤታቸው ጌታን የምናመልክበት ቤት ይሆናል እኮ። አሜን በይ። አንቺም ሳትሰለቺ ባልሽ ላይ ቃል አውጪበት። የእሱም ነፍስ በጌታ መማረክ አለባት። እሺ ሚኮ፣ የእሱ ነገር እንኳን ድንጋይ ላይ ውሃ ማፍሰስ ነው የሆነብኝ። ቢሆንም ግን እሞክራለሁ። በርቺ፣ ጌታ ይርዳሽ። እንዴት ነሽ ታዲያ? ኑሮ እንዴት ነው? እግዚአብሔር ይመስገን በጣም ጥሩ ነው። ጌታ ይባረክ። እኔ የምልሽ ምሪ፣ ለምን አብረን አንሄድም? ምንድነው ያስፈራሽ? እኔም ጭምር ነኝ እንደምሄደው። አዎ አልነገረሽም ማለት ነው? በጣም እኮ ደስ የሚልና የጌታን ኃይል የምታይበት ኑሮሽ የሚስተካከልበት ልጅ በልጅ የምትሆኝበት ምርጥ ፕሮግራም ነው። በዛ ላይ ደግሞ ለኦርቶዶክስ አማኝ ተብሎ የጾም ምግብ ተዘጋጅቷል። ምንም የተለየ ህግ የለም። የራስሽን ሃይማኖት ነው የምታራምጂው። ሌላው ይቅርና ማተብሽን ራሱ አታወልቂ። የሚሰራው አንቺና አንቺ ላይ ብቻ ነው። ሶስና እኛ ያጣነው ወይ ከሰማይ አባት የጎደለብን አንዳች ነገር የለም። ሐሳባችን በጎደለ ቁጥር እግዚአብሔር ያጎደለብን ስለሚመስለን የሚያሟላልን ፍለጋ እንዳከራለን። ብሩክም ይሆን የገጠመው እሱ የሚያስበውን ስራ ካልሰራ፣ እሱ የሚፈልገውን ኑሮ ካልኖረ እግዚአብሔር እንዳልሰማው ስለሚሰማው ብዙ ስህተት ብዙ ኃጢአት ውስጥ ይገባል። መጽሐፍ ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ነው የሚለው እንጂ ክብርት ቅድስት ከሆነች ቤተክርስቲያን ወጣችሁ ስጋዊ ፍላጎታችሁን ለማሟላት በእምነት ከማይመስል ጋር ተባበር አይልም። ደግሞስ ቢሆን እንኳን በስጋ መጎስቆል ማጣት መቸገር ቢገጥመን ስለ ክርስትና የተሰጠን ፈተና ክብር የምናገኝበት አድርገን በማሰብ እለት እለት ከፊቱ በመውደቅ በጾም በጸሎት በርትተን ለነፍሳችን እረፍት የሚሆነንን የሚሻለውና የሚበልጠውን ከሞት በኋላ ያለውን ህይወት በተስፋ መጠበቅ እንጂ በምድር ላይ ካልሆነልኝ ካልሞላልኝ ብሎ አማራጭ መፈለግ ነውርም ኃጢአትም ነው። ጥሩ መረዳት ነው ያለሽ። አንቺ እኮ ጌታን እንዴት እንዳልተቀበልሽ ይገርመኛል። ጌታ እንደ በደሌ እንደ ኃጢአቴ ሳይመለከት ራሱን ሰጥቶ
የደም ዋጋ ከፍሎ ተቀብሎኛል። እኔ በምን አቅምና ድፍረት ነው እርሱን ልቀበል የምችለው? ታዲያ እንደ ተቀበለሽ ካመንሽ ለምን አትቀበዩም? እኔ በልጅነት ጥምቀት ገና በእናቴ እቅፍ ሳለሁ ተቀብየዋለሁ። ይህም ማህተብ እርሱን መቀበሌንና ለእርሱ መታጨት እንዲታወቅ ሙሽራዋን እንደምትጠባበቅ ሙሽሪት የታሰርኩበት የእምነት ቃል ኪዳኔ ነው። የምትዩም ሆነ ማህተብ ማሰር ግን መጽሐፍ ቅዱሳዊ ማስረጃ የለውም። ባንቺ እምነት ጣትሽ ላይ ያደረግሽ የጋብቻ ቀለበት መጽሐፍ ቅዱሳዊ ማስረጃ አለው? የለውም። ነገር ግን ጣትሽ ላይ ያጠለቅሽውን ቀለበት የሚያይ ሁሉ የታሰርሽና ባል ያላት ሴት መሆንሽን ያውቃል አይደል? ስታወልቂው ፈት አድርገሽውን ቢሆን ሌላ ወንድ ጋር ስትሄጂ አመንዝራ ትባያለሽ። ልክ እንዲሁም ሙሽራው ክርስቶስ ሊወስደኝ እስኪመጣ ድረስ የሚያይኝ ሁሉ የማን እንደሆንኩና መታጨቴን ያውቃል። ስበጥሰው ፈትነኝ አድርጌውን ቢሆን ስለ ምድራዊ ጉርለቴ ከሱ ቤት ወደ ሌላ ቤተ እምነት ይሄድኩ ቢሆን አመንዝራ ከትዳር ውጭ የምትሄድ አይነት ሴት ማለት ነው። ታዲያ አንቺ በልጅነቴ ስለ ጌታ ምንም ሳታውቂ ተጠምቀሽ ኢየሱስን አግኝቼዋለሁ ብለሽ ታምኛለሽ? በሚገባ በወንጌል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው መንግስተ ሰማያት እንደነርሱ ላሉት ናትና እንደሚል አላነበብሽም? እንዲሁም ሌላ ቦታ ላይ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ የእግዚአብሔርን መንግስት አትወርሱም ይላል። ይህንን ሳላነበብሽም? እንግዲህ እኔ የጠቀምኳችሁ ስለመሰለኝ ነው ልውሰዳችሁ ያልኩት። እኔ እኮ ነግሬሻለሁ፣ ምንም የማትሰማ ልጅ ናት። ብሩክ ጨው ውሃ ልትቀዳ ወንዝ ወርዳ እንኳን ልትቀዳ ራሷ ውሃ ሆና ቀረች ይባላል። እናም ተጠንቀቅ፣ አስተውል። ራስን መለወጥ እየቻልክ ነፍስን ለመሸጥ አትሩጥ። ጥቂት ምኞት ተሳክቶ በስጋህም ተደስተ ልትኖር ትችል ይሆናል። ነፍስህን ግን ለዘላለም ለሲኦል ስቃይ አሳልፋ አትስጣት። እቺ ናት እንግዲህ እኔ ሚስት። ምንም ንግግሯ አይገባኝ፣ ሀሳቧ አይጥመኝ። በቃ እኔ ልሂድ፣ ሌላ ቀን በሰፊው እናወራለን። ቻው። ጌታ ሆይ እጅግ በጣም ተናድጄ እየተናገርኩ ነበር። ምናልባት አንደበት እሳት ነውና ክፉ ተናግሬ አንተንም የመጣውንም እንግዳ አስቀይሜ ከሆነ ይቅርታህን እለምንሃለሁ። በምትወዳት ባከበርካት እናት በድንግል ማርያም ስለ ስምህ ሰማዕትነትን በተቀበለች ስለ አንተም ራሷን አሳልፋ በሰጠች ክብርት ሰማዕት ስለ ቅድስት አርሴማ ብለህ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ብሩኬ ተመለስ በቃ። እኔም ወደ ቤት ልሂድ። ምን ማለትሽ ነው? ቀድመን የያዝነው ፕሮግራም አይደለ እንዴ? በሷ ምክንያትማ የምንሄድበት ቦታ ላይ አንሰርዘው። አይ እኔም ትንሽ አመም ስላደረገኝ ለነገ እናድርገው። ደግሞ እስከ ነገ እሷም ሀሳቧን ልትቀይር ትችላለች። ምን ነው? ምን ሆንሽ? አይ ብዙም አይደለም። በቃ ተመለስ፣ እኔ ልሂድ። ተመለሳችሁ እንዴ? ምን እንዳደረግሻት አላውቅም። ጤነኛ የነበረችው እውነቴን እንድትታመም አድርገሽ አስወጣሻት። ደግሞ ምን አድርጌ? በነገር ወቅትሻት ነው እንዴ? እኔ ብቻዬንም ቢሆን ሄዳታለሁ እንጂ አልቀርም። ብሩኬ የውስጥን ጥያቄ ራስ ቀርብ ለአምላክ በእምነትና በንጹህ ልቦና ጠይቀው። ጎደለኝ ብላ ሃይማኖትን ከምትቀይር በጉድለትህ ራስህን ቀይር።
መልካም ሰው መልካም ወጣት መሆን ከፈለክ ይኸው መጽሐፍ ቅዱስ መልካምና ሙሉ ሰው የሚያደርግ ይሄ ነው። በተረፈ ለመጠጥ የምታወጣውን ገንዘብ ለተቸገረ መጽውተው ቸርነትንም አድርግበት። ያኔ የእግዚአብሔርን ቤት ትተህ ሌላ ቦታ ልትፈልገው የነበረውን መልካም ማንነት በውስጥ ሲፈካ ታገኘዋለህ። ቅድስት ቤተክርስቲያን ያልጎደለች ሙሉ ሆና ሳለ እንዴት ለስጋ ጥያቄ መልስ ፍለጋ እናት የሌለበት ቤት ትመኛለህ? እኔ መቼ እምነቴ ልቀይር አልኩ? ራሴን ልቀይር እንጂ አልኩት እኮ። ራስህን ለመቀየር እኔን አካልህን ሚስትህን ሳትሰለች ስማኝ። ለጉድለት ሙላት የምትሆነ እናት ቅድስት ቤተክርስቲያን ናት። እና አንቺ መቼም ነው የማንግባባው መቼም። የኔስ ማህተብ የኔስ ማህተብ ያውልሽ ምዕራፍ እባክሽ ማህተቡን ላነሳው አልቻልኩም። ቀለበቴ ሊወድቅብኝ ነው። እባክሽ አንቺ አቀብኝ። ስለ ኢየሱስ እናትና አባትን ሚስትንና ልጆችን ልንተው ይገባናል። የአንገትሽን ጥለሽ የጣትሽን ያጠለቅሽበት ዘመን ይብቃ። የጣልሽውን አንሹ። የጣትሽ ቢወድቅ ታነሺዋለሽ። ደግሞም እንዳይወድቅ ቀኝ እጅሽን መጠቀም ትችያለሽ። እንድታስሪልኝ እፈልጋለሁ።